ኦኬ ሶስተኛ ቪዲዮ ለማሳጠር እሞክራለሁ። የረዘመብኝ ተቸገርኩ። ሳይበር ፓንክ እና ሶላር ፓንክ ምንጫቸው ምንድነው ሲባል ሜንስትሪም ቃላቶች አይደሉም። አሁን ለምሳሌ አንድ ሲኒየር አርክቴክት ጋር ሄዳችሁ ወይ ወጣትም አርክቴክት ሊሆን ይችላል ሶላር ፓንክ እና ሳይበር ፓንክ መቼ የምትሉት ላያውቀው ይችላል። ለምን ደግሞ ሜንስትሪም የሆኑ ቃላቶች አሉ። አንሌስ ይህ ሰውዬ በጣም ኃይለኛ ጌመር ምናምን ካልሆነ ወይ ከኮሚክ ቡክ ጋር ምናምን ኢንተረስት ከሌለው ላያውቀው ይችላል ቃሉን። ለምንድነው ሜንስትሪም ቃላቶች ስላልሆኑ ማለት ነው። ይህን ካልኩ አይቀር ምንጩን ደግሞ ስንት ስንል ምንጩ ኮሚክ ቡክ እና ጌሞች ናቸው። የሳይበር ፓንክ ቃል ማለት ነው። መጀመሪያ የመጣው ሳይበር ፓንክ ነው። ኢትስ ጌም በጣም የሚታወቀ ጌም ነው። ለብዙ ጊዜ ለረዥም ጊዜ የቆየ ጌም ነው። ከረንትሊ ሳይኖር አይቀርም አሁን ራሱ ማለት ነው። እና ያንን ጌም ሲጫወቱ ያደጉ ወጣቶች አሁን ተምረው አድገው ምን ብለው ምናምን ትልልቅ ሰዎች ሆነው የተለያየ ፕሮፌሽናል ሴክተር ውስጥ ሆነው ሲያዩት ሳይበር ፓንክን በቃ ይሄ ዴንጀረስ የሆነ ነገር ነው። ለምኖች ፕሪቪየስ ቪዲዮ ላይ ተናግረናል። ጨለምተኛ የሆነ ነገር ነው እና ሌላ ሙቭመንት ያስፈልጋል ብለው ሶላር ፓንክን ክሬት አደረጉ። ለምንድነው ሳይበር ፓንክ ደረጃ የሆኑ ሃይ ዴንሲቲ ያላቸው ሬዚደንሶች የፖፑሌሽን ዴንሲቲ ያላቸው ሬዚደንሻል ኤሪያዎች፣ ኮሜርሻል ኤሪያዎች ምናምን ባሽ ናቸው። ሃይ ፖፑሌሽን ዴንሲቲ ያላቸው እና በዓለም አቀፍ ደረጃ የሚታወቁ ከተሞች አሉ በዚህ ደረጃ ማለት ነው። በፐር ስኩዌር ኪሎ ሜትር ከፍተኛ ዴንሲቲ ያላቸው በቃ ጭንቅ የሚል አንድ ሰው እንዴት እዚህ ውስጥ ይኖራል ምናምን እስከሚባል ድረስ ያለባቸው ቦታዎች አሉ። እና ይሄ በጣም አደገኛና ሰው ሊኖርበት የማይገባው ነገር ነው። ግን አልተርኔቲቭ ምንድን ነው ሲባል አዲሱ በዓለም አቀፍ ደረጃ ያለው ሜንስትሪም ባይሆንም ሙቭመንት ያው ሜንስትሪም ሙቭመንቶች ሰስቴናብል አርኪቴክቸር፣ ግሪን አርኪቴክቸር፣ ኒው አርባኒዝም ምናምን የሚባሉት ናቸው። በሜንስትሪም ደረጃ አንድ ከተማ አነስ ያሉ ከተሞች ቢልድ ማድረግ ይችላል። አንድ ከተማ ላይ ትልቅ ነገር ከመስራት የተለያዩ አነስተኛ ከተሞች ኮሚኒቲ ላይ ፎከስ አድርገን ማህበረሰቡን አንቀሳቅሰን ብንሰራ ይሻላል ብሎ የሚያስቡ እንደ ኒው አርባኒዝም አይነት እይታዎች አሉ። ይሄ አንድ ፐርስፔክቲቭ ነው። ያው ግዴታ ይሄ ካልሆነ አይደለም። እና እነዚህ ሜንስትሪም የሆኑ እይታዎች ናቸው። በቃ እንትን አይደለም። ሶላር ፓንክ ግን ከጌሙ ተቃራኒ ሆነው ሶላር ፓንክ የሆነ ሙቭመንት ፈጠሩ ማለት ነው። ሶላር ፓንክ ማለት ቴክኖሎጂ ፕላስ እነዚህ ሰስቴናቢሊቲ ግሪን ምናምን የሚሉት ፕላስ ሲደመር ደግሞ ሂውመን ኤሌመንት ስለ ሰው ኑሮ የሚጨነቅ ስለ ኮሚኒቲው ስለ ማህበረሰቡ የሚጨነቅ ክሬት ማድረግ ያስፈልጋል ብለው እንትን አደረጉ። ሙቭመንቱን ጀመሩ። አሁን እኛ ጋር በአልጎሪዝም መልክ ኤአይ ፕላስ ሶላር ፓንክ ምናምን ተብሎ ይመጣልናል። ይሄ ነው እንግዲህ ምንጩና የታሪኩ መነሻ ማለት ነው። ለምንድነው እነዛን ቪዲዮዎች የሰራው ሶላር ፓንክ እና ሳይበር ፓንክ የተነተንኩበት ቪዲዮ የሰራው ስለዛ ነው። ይህን ካለን አይቀር እኛ ሀገር የኤአይ አጠቃቀማችን ወዴት ነው እያመራን ያለው? ወደ ሶላር ፓንክ ነው ወደ ሳይበር ፓንክ ሲባል ወደ ሳይበር ፓንክ ነው እያመራን ያለ ነው። ለምንድነው አጠቃቀማችን? አንደኛ የኤአይ ፕሮፊሸንሲ የለንም፣ ላንጉጅ ፕሮፊሸንሲ የለንም። ሲቀጥል ደግሞ የፕሮፌሽናል ፕሮፊሸንሲ ራሱ አዱኬት አይደለም። አብዛኛው ባለሙያ ጋር ማለት ነው። ፕሮፌሽናል ፕሮፊሸንሲ አዱኬት አይደለም አብዛኛው ባለሙያ ጋር። ይሄ በተለያየ ትሬኒንግ ምናምን ሊስተካከል ይችላል፣ ሊያድግ ይችላል፣ ሊቀየር የሚችል ነገር ነው። ይሄ ደግሞ ትልቁ አደጋው ምንድነው? እነዚህ ሶስቱ ነገሮች አብረው ሲሆኑ አደጋው ምንድነው? ኤአይ በያዛችን ኮንፈርም ማድረግ ባህሪ ያለው፣ ድክመታችንን አጉልቶ የማውጣት ባህሪ ያለው። ለምንድነው? ሪቴን ማድረግ ይፈልጋል። እኛን እንደ ካስተመር ሪቴን ማድረግ ይፈልጋል። እንደ ዳታ ነው የሚያየን እኛን። ስለዚህ ሪቴን ማድረግ ይፈልጋል። ነገ ደግሞ ከፋይ ካስተመሮች ነን ኤአይ ስንጠቀም ማለት ነው። ለምንድነው? ፖቴንሻሉን ካየን ምን ላደርግበት እንደምችል ካሰብን ነገ ከፍለን መጠቀም እንፈልግ ይሆናል። ያንንም ስለሚያስቡ ሪቴን ማድረግ ስለሚፈልጉ ሪቴን ነው የሚያደርጉ በተቻለ መጠን። ስለዚህ በያዛችን ዝም ብሎ ኮንፈርም ያደርጉታል። ድክመታችንን በቃ ኦልሞስት ኢግኖር ያደርገዋል ማለት ነው። ወይ ደግሞ በላተንት ሜሞሪ ድክመታችንን ይሞላልና ላተንት ሜሞሪ ደግሞ በቂ ላይሆን ይችላል። ለእኛ የተመደበለት ላተንት ሜሞሪ በቃ ትንሽ ሊሆን ይችላል። አሁን ለምሳሌ ለእኔ ብሎ በነፃ ለሚጠቀመው ሰው የሚመደበው ሜሞሪ አነስተኛ ሊሆን ይችላል። ከፋይ ደግሞ የተሻለ ሜሞሪ ሊያገኝ ይችላል። ስለዚህ ምንድነው ዋነኛው ነጥብ ትክክለኛውና አሁን ዋነኛው ነጥብ ትክክለኛው አጠቃቀም ካላወቅን
ወደ ምንድነው የምንሄደው ማለት ወደ ሳይበር ፓንክ የሚሄድ ቻንሳችን ሰፊ ነው ማለት ነው። ሶላር ፓንክን እየፈለግን የምንሰጠው ዳታና ኢንፑት ትክክል ካልሆነ ወደ ሳይበር ፓንክ እንሄድ እንችላለን ማለት ነው። ያ ደግሞ በጣም አስጊ ነው። በያዛችን ኮንፈርም የሚያደርግ ኤአይ ከያዝን ትንሽ እንትን ቁጥጥር ይፈልጋል ማለት ነው። በተወሰነ ደረጃ ቁጥጥር ስላችሁ የሆነ የሌላ አካል ምናምን ሳይሆን እሱም አስፈላጊ ሊሆን ይችላል። ግን እንደ ራሳችን ስፔሻሊ ፍሌክሲብል አይምሮ ከሌለን ሪጂድ የሆነ ብዙ በያዞች ያለን ሰዎች ከሆነ ኤአይ ደግሞ ያንን ኮንፈርም እያደረገልን ስለሚሄድ ኤአዩን እንደ ሱፒሪየር ነገር ወይ ደግሞ እንደ ትልቅ ነገር ካየ ነው አስቸጋሪ ነው የሚሆነው። አብዛኛው ሰው እንዳልኳችሁ ፍሌክሲብል እይታ የለውም፣ እንትን የለውም፣ ምንድን ነው የሚባለው ወደ ጎን የማየት ነገር የለውም። የሆነ ሁልጊዜ ያንን በያዝ ኮንፈርም ማድረግ ነው። ለምሳሌ እኔ አሁን ኤአይን ሶላር ፓንክ ብቻ ነው የምፈልገው ብዬ ካስለመድኩት እና ያንን እንደኔ በያዝ ነው የሚያየው። ሶላር ፓንክ ብቻ ነው ፈልገው ካስያዝኩት፣ ሳይበር ፓንክ ብቻ ነው ፈልገው እንደኔ በያዝ ነው የሚይዘው እና እዛ ላይ ለመሙላት ነው የሞከረው። ትክክል እንደሆንኩ አድርጎ ነው እንትን የሚለኝ እና አደጋለሁ። ዲዛይን ላይም ልክ እንደዛ ተጽዕኖ ይፈጥራል ይሄ ነገር። የምንሰራቸው ዲዛይኖች ላይ በያዞቻችን አሁን እንዳልኳችሁ ሳይበር ፓንክ የሆነ ትልቅ ታወር መስራት ፈልጋለሁ ምናምን ብንለው፣ አርክቴክቸራል ቢልዲንግ መስራት ፈልጋለሁ፣ በቃ በቴክኖሎጂ የታጨቀ ህንፃ መስራት ፈልጋለሁ ምናምን ብለው ያንን በያዝ ሁልጊዜ ኮንፈርም እያደረገልኝ የሚቀጥለው ቢልዲንግ ላይ ያንን በያዝ ትክክል ነህ አንተ እኮ በጣም ጎበዝ ሆነ ሳይበር ፓንክ የገባህ አንተ ነህ ምናምን እያለኝ ነው የሚቀጥለው። ዳታውን ሲሰጠኝ ማለት ነው። ኢሜጆቹን ጀነሬት ሲያደርግልኝ ምን ሲልኝ በቃ እንዳንተ እኮ ጎበዝ ሰው የለም ምናምን እንዳንተ እኮ አዋቂ የለም እያለ ነው። እና ይሄ ደግሞ አደገኛ ነገር ነው ልላቸው የፈለግኩት። አርክቴክቸራል ባለሙያዎች ስለ ሳይበር ፓንክ እና ስለ ሶላር ፓንክ ያላቸውን እይታ ቁጭ አድርጉት። ስፔሻሊ ወጣቶቹ የምታውቁት ይመስለኛል እነዚህ ነገሮች። ያው ሁላችንም ሞስት ላይክሊ ወደ ሶላር ፓንክ የምናደላ ይመስለኛል። ግን ያው እንዳልኳችሁ ሳይበር ፓንክም እንደ ቢልት ኢንቫይሮንመንት የራሱ አገልግሎት ያለበት ቦታ አለ። አሁን ለምሳሌ የሚታዩ ፋክተሪዎች አሉ፣ ጨለማ ፋክተሪዎች ምናምን በዓለም አቀፍ ደረጃ የሰው ፕሬዘንስ የሌላቸው ፋክተሪዎች አሉ። እነሱ አሁን ኦልሞስት በቃ የሳይበር ፓንክ ውጤቶች ናቸው። ብዙ ኦልሞስት ሳይበር ፓንክነት እየሄደ ያለበት ኢንቫይሮንመንቶች አሉ ማለት ነው፣ ኢቭን በአሁኑ ሰዓት ማለት ነው። እስቲ ላይክ፣ ኮሜንት፣ ሼር አድርጉ። ሀሳባችሁን ኮሜንት ላይ አስቀምጡ። በተረፈ እንደዚህ ሀሳቦችን በደንብ ለመግለጽ የሚሞክር ክላይንቱንም በደንብ ማስተናገድ የሚችል ሰው ከፈለጋችሁ እዚህ ጋር ስልኬን አስቀምጥላችኋለሁ። ላይ እዚህ ጋር ደውሉ እስቲ። አርክቴክቸራል ስራ፣ ኢንቴሪየር ዲዛይን እኔ ከወርኪንግ ኖሌጅ ስላለኝ ብዙ ላግዛችኋለሁ። መልካም ቀን።